ውድ የቅምሻ ዴሊ ቤተሰቦች ከልብ የመነጨ የከበረ ሰላምታችንን በያላችሁበት ይድረሳችሁ። የዕለቱን መረጃዎች እንግዲህ ለእናንተ በሰዓቱ ይዘን ቀርበናል። የዓለማችን ፖለቲካና የደህንነት መልክዓ ምድር ከመቼውም ጊዜ በላይ ውጥረት ነግሶበታል። በተለይ የመካከለኛው ምስራቅ ቀውስ ከቁጥጥር ውጪ የሆነ የዓለም ኢኮኖሚ የደም ስርና የጂኦ ፖለቲካዊ ሚዛን ክፉኛ እየፈተነው ይገኛል። ዛሬ ዘንላችሁ የቀረብነው መረጃ እነዚህን ሰዓታት ያስቆጠሩ ዓለም አቀፋዊ ኩነቶች በጥልቀት የሚመረምር የክስተቶቹን ዳራና እንድምታ በሚያሳይ መልኩ የተዘጋጀ ነው። ለእናንተ ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን የሰዓቱን መረጃዎች በቅድሚያ እናስተዋውቅ። በመካከለኛው ምስራቅ እየተስፋፋ ያለው ጦርነት እስራኤል በቴህራንና ቤሩት መጠነ ሰፊ ጥቃት መፈጸሟን ተከትሎ ኢራን ባጸፋው በባህረ ሰላጤው ጎረቤቶች ላይ ጭምር ጥቃት መሰንዘሯ ተዘግቧል። ይህን እንግዲህ በዝርዝራችን የምናየው ይሆናል። በዱባይ አየር ማረፊያ የነዳጅ ማከማቻ ላይ በተፈጸመ የድሮን ጥቃት ኃይለኛ እሳት መነሳቱን ነው የተባበሩት አረብ ኤሚሬትስ የአየር ክልሏን ዘግታ መክፈቷ ተሰምቷል። ይህንንም በዝርዝራችን ይዘነዋል። በኢራን ባግዳድ በሚገኙ የአሜሪካ ኤምባሲ ላይ በተተኮሱና በአየር ላይ በተመቱ ድሮኖች ስብርባሪ ኤምባሲው መመታቱ ተረጋግጧል። ሌላው ዶናልድ ትራምፕ የዓለም የነዳጅ ማስተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ 7 ሀገራትን ያቀፈ ጥምረት እንዲመሰረት መጠየቃቸው፣ ይህንንም በዝርዝር የምናየው ሲሆን በሰሜን እስራኤል በተፈጸመ የሮኬት ጥቃት መኖሪያ ቤቶች በእሳት መጋየታቸውና ቢያንስ 7 ሰዎች መቁሰላቸው ታውቋል። ይህንንም በቅምሻ ዴሊያችን የያዝነው ነው። ወደ ቀዳሚው አጀንዳችን ስናልፍ የመካከለኛው ምስራቅ ሰማይ በጥቁር የጦርነት ጭስ እንደተሸፈነ ቀጥሏል። ላለፉት ቀናት ሲካሄድ የቆየው የእስራኤልና የኢራን ጦርነት አድማሱን በማስፋት መላውን ቀጠና ወደ ለየለት እልቂት እያስገባው ይገኛል። ከሰዓታት በፊት ኤፒ ኒውስና ሮይተርስ ከተባሉት የዓለም አቀፍ የዜና አውታሮች የውስጥ ትኩስ መረጃዎች እንደሚያመለክቱት የእስራኤል ጦር አውሮፕላኖች በኢራን ዋና ከተማ ቴህራንና በሊባኖስ ቤሩት ላይ ድንገተኛና መጠነ ሰፊ የአየር ጥቃቶችን ፈጽሟል። ይህ ጥቃት በቴህራን የሚገኙ ወታደራዊ መሰረተ ልማቶችና የኢራን ብሔራዊ ደህንነት ተቋም ኢላማ ያደረገ ሲሆን የኢራንን ጦር ክፉኛ ለማድከም ያለመ መሆኑ ተነግሯል። በሌላ በኩል የኢራን ጦርና አጋሮቹ እጃቸውን አጣጥፈው አልተቀመጡም። የኢራን ኢስላማዊ ሪፐብሊክ ያጸፋ እርምጃ በሚል አስደንጋጭ እርምጃዎችን እየወሰደች ትገኛለች። የዚህ ጥቃት መዘዝ በእስራኤልና በኢራን ድንበሮች ብቻ የተወሰነ አልሆነም። በተያያዘ ዜና በተባበሩት አረብ ኤሚሬትስ መዲና ዱባይ ውስጥ ከፍተኛ ድንጋጤ ተፈጥሯል። በዱባይ ዓለም አቀፍ አየር ማረፊያ በሚገኝ የነዳጅ ማከማቻ ወይም ፊውል ታንክ ላይ በደረሰ የድሮን ጥቃት ከፍተኛ የሆነ ጥቁር ጭስ ሰማዩን ሸፍኖ ታይቷል። ይህንን ተከትሎም አየር ማረፊያው በረራዎች ለማቋረጥ የተገደደ ሲሆን ኤሚሬትስ ለተወሰነ ጊዜ የአየር ክልሏን ዘግታ ድጋሜ ለመክፈት ተገዳለች። የነዋሪዎች ምስክርነት እንደሚያሳየው በዱባይና ኳታር ዶሃ የሚገኙ ዜጎች በአየር መከላከያ ተኩስና ፍንዳታ ድምጾች ነው ከእንቅልፋቸው የነቁት። ይህ ክስተት ቀጠናው ምን ያህል የከረረ የንግድና የኢኮኖሚ ማዕከላትን ጭምር ያካተተ አደጋ ውስጥ እንደወደቀ ማሳያ ነው። ይህ በእንዲህ እንዳለ የጦርነቱ ሞገድ ቀጥታ አሜሪካንን ወደ ማሳተፍ ተዛምቷል። በኢራቅ ዋና ከተማ ባግዳድ የሚገኝ የአሜሪካ ኤምባሲ ባለፉት ሰዓታት ውስጥ የጥቃት ኢላማ ሆኗል። ኢፒ ባወጣው መረጃ መሰረት ወደ ኤምባሲው አቅጣጫ የተተኮሱ ድሮኖች በአሜሪካ የአየር መከላከያ ስርዓት ቢመቱም የተመቱ ድሮኖች ስብርባሪ ኤምባሲው ግቢ ውስጥ ወድቆ ጉዳት አድርሷል። ይህ የሚያሳየው ጦርነቱ የሁለት ወገኖች የኃይል ፉክክር ከሆነ አልፎ የአሜሪካ የዲፕሎማሲና ወታደራዊ ተቋማትን በቀጥታ እየፈተነ መምጣቱን ነው። የዓለምን የነዳጅ አቅርቦትና የጂኦፖለቲካዊ ሚዛን ክፉኛ እያናጋ ያለው ይህ ጦርነት በቀጣይ ሰዓታት ምን መልክ ሊይዝ እንደሚችል መገመት አዳጋች ሆኗል። ወደ ቀጣይ አጀንዳችን ስናልፍ ከመካከለኛው ምስራቅ ውጥረት ባልተናነሰ መልኩ በጎረቤታችን ሱዳን ስር አዲስ የጦርነት ደመና እያጠላ ይገኛል። ባለፉት ሰዓታት ውስጥ ከካርቱም የወጡ መረጃዎች እንደሚያመለክቱት በሱዳን ጦርና በፈጥኖ ደራሽ ኃይሎች አርኤስኤፍ መካከል የሚደረገው ውጊያ ወደማይቀለበስ ምዕራፍ ተሸጋግሯል። የሱዳን ጦር አውሮፕላኖች በካርቱም ሰሜናዊ ውጊያዎች ላይ ከባድ የአየር ድብደባ የፈጸመ ሲሆን ይህ እርምጃ የፈጥኖ ደራሽ ኃይሎች ወደ
ስልታዊ ቦታዎች እንዳይጠጉ ለማድረግ ያለመ መሆኑ ተገልጿል። በተያያዘ መረጃ በተመድ በኩል የወጡ ሰነዶች እንደሚያሳዩት በሱዳን ያለው የረሃብ አደጋ ከመቼውም ጊዜ በላይ አሳሳቢ ደረጃ ላይ ደርሷል። ከሰዓታት በፊት ይፋ በሆነ ሪፖርት በሚሊዮን የሚቆጠሩ ሱዳናውያን ከመኖሪያ ቀያቸው መፈናቀላቸው ብቻ ሳይሆን ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያና ቻድ የሚገቡ ስደተኞች ቁጥር በከፍተኛ ሁኔታ መጨመሩን ያሳያል። ይህ በእንዲህ እንዳለ የቀይ ባህር የንግድ መስመር አሁንም በስጋት ውስጥ መሆኑን ሮይተርስ ዘግቧል። የየመኑ ሁቲ አማጽያን ባለፉት ጥቂት ሰዓታት ውስጥ በኤደን ባህረ ሰላጤ በኩል የሚያልፉ የንግድ መርከቦች ላይ አዲስ የድሮን ጥቃት ለመሰንዘር ሙከራ ማድረጋቸው ታውቋል። ይህ ክስተት የዓለምን የንግድ እንቅስቃሴ ከማስተጓጎሉም በላይ ወደ ጅቡቲና ወደ ኢትዮጵያ የሚገቡ መሰረታዊ ቁሳቁሶች ዋጋ ላይ ጫና ሊፈጥር እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በሌላ በኩል አሜሪካና ብሪታንያ በጥምረት በሁቲዎች የራዳር ጣቢያዎች ላይ የአየር ጥቃት መፈጸማቸውን ተከትሎ ቀጠናው የዓለም ሀያላን ሀገራት ፍልሚያ ማዕከል ሆኗል። ይህ በእንዲህ እንዳለ ወደ ሀገራዊ ጉዳዮች ስንመለስ የኢትዮጵያ ዲፕሎማሲያዊ እንቅስቃሴና ኢኮኖሚያዊ ማሻሻያ እርምጃዎች በዓለም አቀፍ ፋይናንስ ተቋማት ዘንድ አዲስ መነጋገሪያ ሆኗል። ባለፉት ሰዓታት ውስጥ የወጡ የኢኮኖሚ ዘገባዎች እንደሚጠይቁት የኢትዮጵያ መንግስት ከዓለም አቀፍ የገንዘብ ድርጅት IMF እና ከዓለም ባንክ ጋር ያደረገው ድርድር ወሳኝ ምዕራፍ ላይ ደርሷል። ዘ ሪፖርተር እንደዘገበው መንግስት የውጭ ምንዛሪ ተመን ማሻሻያን ተከትሎ የሚመጣውን የዋጋ ግሽበት ለመቋቋም የሚያስችል የድጎማ ስልት ቀርጿል። ሆኖም የማሻሻያ በዝቅተኛ የኑሮ ደረጃ ላይ በሚገኝ ማህበረሰብ ላይ ሊያሳድር የሚችል ተጽዕኖ የአብዛኞቹ ስጋት ሆኖ ቆይቷል። በተያያዘ መረጃ በናይሮቢ እየተካሄደ ባለው የቀጠናዊ ትብብር ስብሰባ ላይ የኢትዮጵያ ልዑክ መሪዎች ጋር መወያየቱ ታውቋል። ውይይቱ በዋናነት ያተኮረው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከግብጽና ከሱዳን ጋር ያለውን ውጥረት ለማርገብ በሚያስችልበት መንገድ ላይ ነው። ግብጽ ባለፉት ጥቂት ሰዓታት ውስጥ በሶማሊያ በኩል የምታሳየው ወታደራዊ እንቅስቃሴ ለቀጠናው ሰላም ስጋት መሆኑን የገለጹት የዲፕሎማሲ ባለሙያዎች ኢትዮጵያ የምትከተለው የሰላም አማራጭ ምን ያህል ውጤታማ ይሆናል የሚለው ጥያቄ በብዙዎች ዘንድ እየተነሳ ይገኛል። በሌላ መልኩ አዲስ አበባና በተለያዩ የክልል ከተሞች የሚስተዋለው የሲሚንቶና የግንባታ ግብዓቶች ዋጋ መናር በዘርፉ የተሰማሩ አልሚዎች ላይ ከባድ ጫና መፍጠሩ አዲስ ስታንዳርድ ዘግቧል። ይህ ችግር በቀጥታ ከውጭ ምንዛሬ እጥረትና ከጸጥታ ሁኔታ ጋር የተያያዘ መሆኑን ዘግቧል። በተያያዘ መረጃ በአፍሪካ ቀንድ የሚታየው የዲፕሎማሲያዊ ሽኩቻ ባለፉት ሰዓታት ውስጥ አዲስ መልክ ይዟል። የሶማሊያ መንግስት ከግብጽ ጋር ያደረገው ወታደራዊ ስምምነት በይፋ ስራ ላይ መዋሉን ተከትሎ በካይሮና በሞቃዲሾ መካከል ያለው ወታደራዊ ትብብር ተጠናክሯል። ግብጽ ዘመናዊ የጦር መሳሪያዎችና ወታደራዊ አማካሪዎችን ወደ ሶማሊያ መላኳን የሚጠቁሙ መረጃዎች መውጣታቸው በአዲስ አበባ በኩል ከፍተኛ ጥንቃቄን ፈጥሯል። ይህ ስምምነት ለምን አሁን አስፈለገ የሚለው ጥያቄ የብዙዎቹ መነጋገሪያ ነው። ኢትዮጵያ ከሶማሌላንድ ጋር ያደረገችው የባህር በር የመግባቢያ ሰነድ ሞቃዲሾን ክፉኛ አስቆጥቷታል። ሶማሊያ ይህንን የሉዓላዊነት ጥሰት ለመመከት የኢትዮጵያ ታሪካዊ ባላንጣ ከሆነችው ግብጽ ጋር መወገኗ በቀጠናው ላይ የኃይል ሚዛን ለውጥ ሊያመጣ ይችላል ተብሎ ይፈራል። የዲፕሎማሲያዊ ተንታኞች እንደሚሉት ግብጽ ይህንን አጋጣሚ በመጠቀም በህዳሴ ግድብ ዙሪያ በኢትዮጵያ ላይ ጫና ለመፍጠር እየሞከረች ነው። ይህ በእንዲህ እንዳለ የኢትዮጵያ መንግስት በበኩሉ ቀጠናዊ ሰላምን ለማስከበርና የሀገሪቱን ጥቅም ለማስጠበቅ ከጎረቤት ሀገራት ጋር ያለውን ግንኙነት በብልሃት ለመምራት እየጣረ መሆኑን ገልጿል። ሆኖም የሶማሊያና የግብጽ ጥምረት በቀጣይ ወራት በአፍሪካ ቀንድ ላይ ሊፈጥር የሚችለው ወታደራዊ ጫና ቀላል እንዳልሆነ ይገመታል። ወደ ዓለም አቀፍ ዜናዎች ስንሸጋገር ባለፉት ጥቂት ሰዓታት ውስጥ በዩክሬንና በሩሲያ መካከል ያለው ጦርነት አቅጣጫውን ቀይሯል። ዩክሬን በታሪክ ለመጀመሪያ ጊዜ በሩሲያ ጥልቅ ግዛት ውስጥ በሚገኝ ግዙፍ የነዳጅ ማጣሪያ ላይ እጅግ ዘመናዊ በሆኑ ድሮኖች ጥቃት ፈጽማለች። ይህ ጥቃት የሩሲያን የጦርነት ፋይናንስ ምንጭ ለማድረቅ የታለመ ሲሆን በሩሲያ የነዳጅ ምርት ላይ የ10 በመቶ ቅናሽ ማድረሱ ተዘግቧል። ይህ በእንዲህ እንዳለ በአሜሪካ ፖለቲካ ውስጥ ትልቅ ቦምብ ሆኖ የፈነዳው የዶናልድ ትራምፕ የሰላም እቅድ ባለፉት ሰዓታት ውስጥ የተለያዩ ሚዲያዎች እንደዘገቡት ትራምፕ ስልጣን ቢይዝ ዩክሬን የተወሰነ ግዛቷ ለሩሲያ እንድትሰጥ በማድረግ ጦርነቱን ለማቆም አቅደዋል። ከፍተኛ ድንጋጤ ፈጥሯል። ዩክሬንም 1 ሴንቲሜትር መሬቴን አሳልፌ አልሰጥም እያለች ባለችበት ወቅት የትራምፕ እቅድ መውጣቱ በአሜሪካ ምርጫ ላይ ትልቅ ተጽዕኖ ይኖረዋል ተብሎ ይጠበቃል። ጦርነቱ በዚህ የሚቀጥል ከሆነ ዓለም አቀፍ የንግድ መስመሮችና የጥራጥሬ ምርቶች አቅርቦት ላይ
አዲስ ቀውስ ሊፈጠር እንደሚችል የዘርፉ ባለሙያዎች ያስጠነቅቃሉ። ወደ ሀገር ውስጥ የኢኮኖሚ ጉዳዮች ስንመለስ ባለፉት 8 ሰዓታት ውስጥ በኢትዮጵያ ባንኮች ዘንድ የሚስተዋለው የውጭ ምንዛሬ ተመን ልዩነት የብዙዎችን ቀልብ ስቧል። መንግስት የገበያ መር የውጭ ምንዛሬ ተመን ተግባራዊ ካደረገ በኋላ በባንኮች መካከል ያለው የዋጋ ፉክክር እየተፋፋመ ይገኛል። በአንዳንድ የግል ባንኮችና በኢትዮጵያ ንግድ ባንክ መካከል ያለው የዶላር መግዣ ዋጋ ልዩነት ለሸቀጦች ዋጋ መጨመር ምክንያት ሆኗል ተብሎ ይፈራል። ይህ በእንዲህ እንዳለ በገበያው ላይ የሚስተዋለው መሰረታዊ የፍጆታ ዕቃ ዋጋ ንረት የዝቅተኛው ማህበረሰብን ኑሮ እየፈተነው ይገኛል። መንግስት በነዳጅና በሌሎች ስልታዊ ምርቶች ላይ የሚያደርገውን ድጎማ ለማንሳት ማቀዱን ተከትሎ የትራንስፖርትና የምግብ ዋጋ ላይ ጭማሪ ሊኖር እንደሚችል ይጠበቃል። የኢኮኖሚ ባለሙያዎች እንደሚሉት ይህ የሽግግር ወቅት ለሀገሪቱ የረጅም ጊዜ እድገት አስፈላጊ ቢሆንም በአጭር ጊዜ ውስጥ ግን ከፍተኛ የዋጋ ግሽበት ሊያስከትል ስለሚችል ጥንቃቄ የተሞላበት የፖሊሲ እርምጃ ያስፈልጋል። በቴክኖሎጂው ዘርፍ ባለፉት ሰዓታት ውስጥ የወጣ መረጃ ብዙ ወጣቶችን ትኩረት ስቧል። የአሜሪካ ሴኔት የቲክቶክ መተግበሪያ በተመለከተ አዲስ የደህንነት ሕግ ለማውጣት መዘጋጀቱ ተሰምቷል። መተግበሪያው ከቻይና መንግስት ጋር ያለውን ግንኙነት ለብሔራዊ ደህንነት ስጋት ነው በሚል በአሜሪካ ውስጥ ሙሉ በሙሉ ሊታገድ የሚችልበት ሁኔታ እየሰፋ መጥቷል። ይህ ውሳኔ በአሜሪካ ብቻ ሳይሆን በመላው ዓለም ያሉ የይዘት ፈጣሪዎች ስጋት ላይ ጥሏል። ቲክቶክ ለብዙዎች የገቢ ምንጭና የመረጃ ማጋሪያ በሆነበት በዚህ ወቅት እንዲህ ያለ እርምጃ መወሰዱ የዲጂታል ማስታወቂያ ገበያውን ክፉኛ ሊያናጋው ይችላል። በተለይም በኢትዮጵያ ያሉ ወጣቶች ይህንን መድረክ ለንግድ ስራቸው እየተጠቀሙ ባሉበት ወቅት የዓለም ሀያላን ሀገራት የሚያደርጉት የቴክኖሎጂ ጦርነት ተጽዕኖ እስከኛ ቤት ድረስ መድረሱ አይቀሬ ነው እየተባለ ነው። በሌላ የሀገር ውስጥ ዜና ከጥቂት ሰዓታት በፊት ከአዲስ አበባ የወጡ መረጃዎች እንደሚያመለክቱት የኢትዮጵያና የደቡብ ሱዳን ከፍተኛ የደህንነት ባለስልጣናት በጋምቤላ ድንበር አካባቢ የሚስተዋለውን የጸጥታ ችግር በዘላቂነት ለመፍታት የሚያስችል ስምምነት ተፈራርመዋል። ስምምነቱ በድንበር አካባቢ የሚደረጉ የህገ ወጥ የጦር መሳሪያ ዝውውሮችና የታጠቁ ቡድኖች እንቅስቃሴ በጋራ ለመቆጣጠር ያለመ ነው። ይህ ስምምነት በተለይም በድንበር አካባቢ ለሚኖሩ ማህበረሰቦች ሰላም ትልቅ ተስፋ የፈነጠቀ ሲሆን በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማሳለጥም መንገዱ ክፍት ያደርገዋል ተብሎ ይጠበቃል። አሁን በዚህ ሰዓት በደረሰን መረጃ መሰረት የዓለም ባንክ ለኢትዮጵያ የሚውል ተጨማሪ የገንዘብ ድጋፍ ማጽደቁ ይፋ አድርጓል። ይህ ገንዘብ በዋናነት ለገጠር ልማት፣ ለጤና ተቋማት ግንባታ፣ ለኢነርጂ ዘርፍ ማሻሻያ የሚውል ነው። የኢኮኖሚ ባለሙያዎች እንደሚሉት የድጋፍ መንግስት የውጭ ምንዛሪ ተመኑን በገበያ እንዲወስን ማድረጉን ተከትሎ የሚወጣውን ጫና ለመቀነስ እንደ ትልቅ ማገዣ ይቆጠራል። ሆኖም ድጋፉ በትክክለኛው ቦታ ላይ ውሎ ለዜጎች መሰረታዊ ለውጥ ማምጣት መቻሉን በተመለከተ ሰፊ ክርክር እየተደረገበት ይገኛል። በመጨረሻም ወደ ተፈጥሮና ሳይንስ ስንመጣ በህንድ ውቅያኖስ ላይ የታየው ያልተለመደ ክስተት የሳይንሱን ሊቃውንት አስገርሟል። ባለፉት ጥቂት ሰዓታት ውስጥ በህንድ ውቅያኖስ ላይ ከፍተኛ የሆነ የባህር ሞገድ የአየር ንብረት ለውጥ የታየ ሲሆን ይህም በምስራቅ አፍሪካ የባህር ዳርቻ ሀገራት ላይ የዝናብ ስርጭት ማዛባትን ሊያስከትል እንደሚችል የሜትሮሎጂ ባለሙያዎች አስጠንቅቀዋል። ክስተቱ አልኒኞ ተብሎ ከሚጠራው የአየር ንብረት ክስተት ጋር የተያያዘ ሊሆን እንደሚችል ተገምቷል። ይህ ለውጥ በኢትዮጵያ ቀጣይ የግብርና ምርታማነትና የውሃ ሀብት አያያዝ ላይ የሚኖረው አንድምታ በዝርዝር እየተጠና ይገኛል።